ውትድርና ውስጥ 6 ዓመት ቆይቻለሁኝ እና 6 ዓመት ቆይቻለሁ እና ሙስሊም ነኝ። ሰላትም ምንም ሰግጄ አላውቅም 6 ዓመት ምናምን ሙሉ ማለት ነው። እና ብዙ ጊዜ እንዲህ እስላማዊ የሆነ ነገር እከታተላለሁ እና በዛ ውስጥ የማይሰግድ ክርስቲያን ነው ካፊር ነው ሲባል ሰምቻለሁኝ እና አሁን ደግሞ ከዛ ወጥቼ ወደ ቤተሰቦቼ ጋር ሄጃለሁኝ እና በፊት የማይሰግድ ሰው ከእንደገና ሻሃዳ መነሳት አለበት ምናምን የሚባል ነገር ስለሰማሁኝ ነው። እና ይህን ነገር እንዴት ምን ትላለህ በዚህ ነገር? የት አድርገው ስብቻ ጥያቄ። እሺ መልካም። እሺ አሁን አዳምጠኝ መልስ። እሺ ሁላችሁም አንዴ ከላይ ያስቀመጥኩት ሁሱ የሚለው የኔ ሌላኛው አካውንቴ ነው። ይሄኛው ከከተሰኛ ሁላችሁም ፎሎ አድርጉት። እሺ ሶላትን ባለመስገዱ ለብዙ ጊዜያት ያሳለፈ ሰው ምንድን ነው የሚያደርገው ከተባለ እንደ አዲስ ሻሃዳ ማያስ ሳይሆን ወደ አላህ ተውበት አድርጎ ሶላቱን መጀመር ነው ያለበት። ነገር ግን ሰውየው ሃይማኖት ቢቀይር እስላምን ቢክድ ወይንም ደግሞ ወደ ሌላ እምነት እንትን ቢል የዛኔ ነው በሻሃዳ ሊቀላቀልና ሊመለስ የሚችለው። ነገር ግን እስልምና ውስጥ ሆኖ ሳለ ክህደት ናቸው ይሄን ስራ መተው ተብሎ የተገለጹ ስራዎችን ቢተው ሰውየው ግን እምነቱን አልካደም አልለወጠም። በእነዚያ ስራዎች ወደ አላህ ስብሐነ ወተዓላ ተውበት አድርጎ ይመለሳል። ለምሳሌ ሙስሊም ነኝ ብሎ ከአላህ ውጭ ሌላን አካል ቢጣራ ቢሰግድ ቢጾም ሰውዬ ከእስልምና የሚያስወጣውን ስራ ሰርቷል። ግን ይህን ሰው ሻሃዳ ሳይሆን የምንለው ተውበት አድርግና ከዚህ ካለበት ሽርክ ስራዎች ወደ አላህ ተመልሰህ እርሱን በብቸኝነት ተጣራ አምልክ ነው የምንለው። ልክ እንዲሁ ሶላትን የተወሰው ነቢ ስ ላ ሰለም ሶላትን የተወሰው ሕክሙ ሲናገሩ አልዓህድ ለዚ በይንና ወበይነሁም ሶላ ፈመን ተረከሃ ፈቀድ ከፈር ብለዋል። በእኛና በካህዲያኖች መካከል የሚለየን ትልቁ አንደኛው ነገር ሶላት ነው። እርሱን የተወሰው በእርግጥም ክህደትን ሰርተዋል ብለው ተናግረዋል። ይህ ሰውዬ ግን ወደ አላህ ተመልሻለሁ ብሎ ቢመለስ ምንድን ነው ታዲያ ከእርሱ የሚጠበቁ ከተባለ ሻሃዳ መያዝ ሳይሆን ጥቂት ጊዜያት ከሆኑ ያሳለፋቸው ማስታወስ የሚችላቸው ከሆኑ እነዚያ ያሳለፋቸው ቀናቶች እነዚያን ቀጣ ማውጣት፣ ለማስታወስ የሚያዳግት በጣም በርካታ ዓመታት ከሆነ ግን የዛኔ ተውበት አድርጎ ወደ አላህ ተመልሶ ሶላቱን መስገድ ይጀምራል ማለት ነው። ወንድማችን ሻሃዳ መያዝ አይጠበቅብህም ኢስላም እስካልካድክ ድረስ። አንድ ጥያቄ ሌላ ነበረችኝ እና ኡስታዝ ወሂድ ሲናገር የሰማዋት ነገር ናት እና ሱረቱል ኢስራ ላይ ምዕራፍ 15 ቁጥር ስንት ላይ እንደሆነ ብቻ እንጃ እና አላህ መልእክተኛ እስከምንልክ ድረስ የምንቀጣ አይደለንም የሚል ቦታ አለ እና ያ ቦታ አሁን ላይ ሆነው አንዳንድ ሰዎች አሉ። ለምሳሌ ከሰዎች ርቀው የሚኖሩ ወይንም ደግሞ ስለ እስልምና ያላወቁ ሰዎች ምናምን ይኖራሉ። እነዛ ሰዎችንም ጭምር አካቶ ነው ወይንስ ከዚህ በፊት ለነበሩ ህዝቦች ነው? ጥሩ ጥያቄ። ሜት አድርገው በጣም ጥሩ ጥያቄ ነው የጠየቀው። ለምሳሌ እስልምናን ያልደረሳቸው ሰዎች አሉ፣ ያልሰሙ ሰዎች አሉ። እነዚያን አላህ ይቀጣቸዋል አይቀጣቸውም? ለምሳሌ አንቀጹ የተናገረው ወማ ኩና ሙዐዚቢን ሐታ ነብዐሰ ረሱላ የሚል አንቀጽ ነው። በሱረቱል ኢስራ 2ኛው ገጽ ላይ ይገኛል። ምን ማለት ነው? እኔ መልእክተኛ ወይም ነቢይ ሳልክ የምቀጣ አይደለሁም ማለት ነው። ታሻል አምላክ አላህ ስብሐነ ወተዓላ ነቢይ ልኮ ያን ነቢይ አንቀበልም ማሻፈረኝ ያሉ ሰዎችን እንጂ ነቢይ ያልደረሳቸውን ትምህርት ያልደረሳቸውን ሰዎች እንደማይቀጣ ተናግሯል። ያ የሚሰራው ላለፉት ዘመናት ነው ወይንስ አላሁንም ነው? እስከ መጨረሻው ዘመን ላሉት ነው ይሄ የሚሰራው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሁሉ ተናግረዋል። ይሄን ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ቃለ ነቢይ ሰለላሁ ዐለይሂ ወሰለም ወለዚ ነፍሱ ሙሐመድን ቢየዲህ ኢነሁ ላ የስመዑ ቢአሐድ ምን ሃዚሂል ኡማ የሁድይን አው ነስራንይን ثመ የሙት ወለም ዩእሚን ቢ ወቢለዚ ኡርሲልቱ ቢህ ኢላ ካነ ሚን አስሓቢ ናር አሉ። ነፍሴ በእጁ በሆነችው በአምላኬ በአላህ ስም እምላለሁኝ እኔ ከተላኩለት ትውልድ ከዚህ ዘመን ጀምሮ እስከ ዘመኑ ፍጻሜ ድረስ የሚገኝ ማንኛውም አይሁድም ይሁን ክርስቲያንም ይሁን ማንም ይሁን የእኔን ነቢይነት ሰምቶ የተላኩበትን የነቢያት መንገድ ኢስላምን ሰምቶ ሳይቀበል የሞተ የገሃነም እሳት ነው ብዬ በአላህ ስም እላለሁኝ አሉ። በአንጻሩ የምንረዳው ምንድን ነው ከተባለ የእርሳቸውን ነቢይነትና የእርሳቸው ትምህርት ኢስላም ያልደረሰው ሰው ሊቀጣ አይችልም። ይሄ ሰው ማለት ነው እስከ ዘመኑ ፍጻሜ ድረስ ያለው ሁላ አይሁድም ይሁን ክርስቲያንም ይሁን ለምን መስቀል አንጠልጥሎ አያድግም? ኢስላምን እስካልሰማ ድረስ የእስልምናን አስተምህሮ የነቢዩ ሰለላሁ ዐለይሂ ወሰለምን ነቢይነት እስካልሰማ ድረስ አምላክ አላህ ስብሐነሁ ወተዓላ ይህን ሰው
የሚቀጣው አይደለም ማለት ነው። ታዲያ ምንድን ነው የሚሆኑ በቀጣይ ዓለም ከተባለ የትንሣኤ ቀን በሚነሱ ጊዜ እነዚህ ሰዎች ምን ይሆናሉ? አላህ ስብሐነሁ ወተዓላ እንዲያምኑ ጥሪ ያቀርብላቸዋል። በዚያው በሚያስነሳላቸው መልእክተኛ መንገድ እዚያው ላይ በአላህ እመኑ ተብሎ መልእክት ይላክላቸዋል። ከዚያ በኋላ እነዚህ ሰዎች አምነናል ካሉ ቀጥታ ወደ ገነት ይገባሉ። ገሃነም የሚባል አይነካቸውም። አይ አናምንም ካሉ የዛኔ ወደ ገሃነም ይገባሉ። ልክ የምድር ሰው እንደተፈተነው ነቢይና መልእክተኛ ተልኮለት እነዚያም የትንሣኤ ቀን አላህ ስብሐነሁ ወተዓላ መልእክተኛን ይልክላቸውና በአምላካቸው እመኑ ይባላሉ። ምክንያቱም ስለ አምላካቸው አልሰሙም። እነዚህ ሰዎች አላህ ነው የፈጠራቸው እርሱ ነው ያስገኛቸውና እመኑ ይባላሉ። ያምናሉ፣ ወደ ገነት የሚገቡ ይሆናሉ ማለት ነው። እንደ አጠቃላይ አምላክ አላህ ስብሐነሁ ወተዓላ ፍትሐዊነትን የሚገልጽ ትልቅ ትምህርት ነው። እርሱ ነቢይ ያልደረሳቸውን ሰዎች አይቀጣም፣ ቃል ገብቷል። ነቢይ ደርሶት ራሱ የማይቀጣል። የሚገርማችሁ ምን አይነት ካላችሁ የአእምሮ ህመምተኛ ሊሆን ይችላል ሰውየው። ነገር ግን ይሄ ልጅ በክርስትና እምነት ላይ የተወለደ አደገ፣ መስቀል አንጠልጥሎ ቤተክርስቲያን ይወስዱታል፣ ያመልካል፣ ምን ይላል። ግን አእምሮ ያንን የሚያውቅ የሚያገናዝብ አይደለም። ልብ በሉ። ይህን ሰውዬ አምላክ አላህ ይቀጠዋል ወይ? ላ አይቀጣውም። አእምሯቸውን የተሰለቡ ሰዎች የሌላቸው ሰዎች ያንን አይቀጡም። ቸዋል እና ልክ እንዲሁ ደንቆሮ ሊሆን ይችላል፣ መስማት የማይችል በማየት መገንዘብ የማይችል የሆነ ወይም እነዚህ የመስሚያና የመገንዘብ የሰውነት ክፍሎችን ያጣ ከሆነ እስላምን ቤት በኩል ሰምቶ ተረድቶ ሊፈጽም ይችላል። ስለዚህ እነዚህ ሰዎች አይቀጡም ማለት ነው። ይህ ነው አላህ እዚህ መጨረሻ ሲናገር ወማ ረቡከ ቢዘላሚን ሊልዓቢድ፣ እኔ ባሮችን የምበድል አይደለሁም አለ። ወመላሁ ዩሪዱ ዙልመን ሊልዓለሚን፣ እኔ ከዓለማት ለአንድም ሰው በደልን የምፈልግ አይደለሁም አለ። ኢነላህ ላ የዝሊሙ ናሰ ሸይአን፣ እኔ አምላካችሁ አላህ ሰዎችን ቅንጣት የምበድል አይደለሁም አለ። ያለ ኃጢአታቸው ቢቀጣ አይደለም። እሺ አንድ የቀራችን ነገር አለች። እነሷን አሁን ለምሳሌ ዘፈን ምናምን መስማት በእስልምና ሀራም ነው እና ነሺዳ ምናምን መስማትም ያው ነው እንደዛው ነው የተከለከለ ነው ወይንስ እንዴት ነው? እና ሌላው ደግሞ ምንድን ነው አሁን አንድ ሰው መውሊድን ቢያከብር ወደ ሽርክ ሄድበታል ወይስ እንትን ነው? እሺ እንዴት አድርገው ብዙ ጥያቄዎች ስለሆኑ እናስተናግዳለን። ከይቅርታ ጋር አንዴ ሱሜ ከላይ ያለ ሹሜ ትናቸው እስኪ